ልጆቹን የሚያባልግ ሰውነቱ ይቆስላል። በጩኸታቸውም ጊዜ ልቡ በሕመም ይሰቃያል። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም አውታታ ይሆናል። ልጅህን ካቀማጠልከው ይበረታታብህ ዘንድ ይመለሳል፣ ከእርሱም ጋር ብትጫወት ያሳዝንህ ዘንድ ይመለሳል። እንዳያሳዝንህም አትሳቅለት፣ በፍጻሜም ጥርስህን ያረግፍሃል። በወጣትነቱ ጊዜ ልጅን ስድ አትልቀቀው፣ በስህተቱም ጊዜ ችላ አትበለው። በአደጋ ጊዜ እንዳያምጽብህ በልጅነቱ ጊዜ ጎኑን ግረፈው። በእርሱም ጥፋት እንዳታፍር ልጅህን ቅጣው ያገለግልሃልም። በቅንነት የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይናቃል። ከሰነፎች አፍ የስድብ በትር ይወጣል፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬዎች በሌሉበት ስፍራ በረቱ ንጹሕ ነው፣ ብዙ እህል ግን በበሬዎች ኃይል ይገኛል። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን ሐሰትን ያቀጣጥላል። በክፉዎች ዘንድ ጥበብን ትፈልጋለህ አታገኛትምም፣ እውቀት ግን በብልሆች ዘንድ በቀላሉ ይገኛል። በሰነፍ ሰው ፊት ሁሉ ጠማማ ነው፣ የብልሆች ከንፈር ግን የእውቀት ጋሻ ነው። የአዋቂዎች ጥበብ መንገዳቸውን ታውቃለች፣ የሰነፎች ስንፍና ግን ወደ ስህተት ይመራል። የኃጢአተኛ ቤቶች መንጻትን ይሻሉ፣ የጻድቃን ቤቶች ግን ልጄ ሆይ የበደልከው በደል የሳትከውም ነገር ቢኖር እንዳትደግመው ተጠንቀቅ። ስለቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሽሽ። ካገኘችህ ግን አትለቅህም፣ ጥርሷም እንደ አንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአትም ሁሉ እንዲሁ ናት። ካቆሰለችም ለቁስሏ ፈውስ የለም። መመካትና መኩራት ትዕቢትም ባለጠግነትን ያጠፉታል፣ እንደዚሁም የትዕቢተኞች ቤት ይጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮ ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላቸዋል፣ እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ይመልሳል። ድሃ በጥበቡ ይከብራል፣ በመኳንንትም መካከል ይቀመጣል። ስለ መልከ መልካምነቱ ለሰው አታድላ፣ ስለ መልከ ጥፉነቱም ሰውን አትንቀፈው። ንብ ከወፎች ሁሉ ታንሳለች፣ ማሯ ግን ከሁሉ ይጣፍጣል። በልብስ ጌጥ አትታበይ፣ በከበርክበት ወራት ራስህን አታኩራ። የእግዚአብሔር ሥራው ልዩ ጥበቡም ከሰው የተሰወረ ነውና፣ በምድር የወደቁ መኳንንት ብዙ ናቸው። ዘውድ የተቀዳጀ ባህታዊም አለ፣ ፈጽመው የተዋረዱ መኳንንትም ብዙ ናቸው። በሌሎች እጅ የወደቁ መኳንንትም ብዙ ናቸው። ሳትመረምር አትንቀፍ፣ አስቀድመህ ተረዳ፣ ኋላም የሀገርህንም ሰው አትበድል፣ ራስህንም በወገኖችህ መካከል አታስት። በአንዲቱም ቢሆን ከቅጣት አታመልጥምና ሁለት ኃጢአት አንድ አድርገህ አትስራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ ለልዑል እግዚአብሔርም መባ ካገባሁ ይቅር ይለኛል አትበል። በምትጸልይበት ጊዜ አትቸኩል፣ ምጽዋት መመጽወትንም አታቅልል። የሚያሳዝን ደስ የሚያሰኝም አለና ባዘነ ሰው አትሳቅ። በባልንጀራህ ሐሰትን ተግባር አታድርግ፣ በወዳጅና በባልንጀራህ ላይ እንዲህ አታድርግ። በምንም ሁልጊዜ ሐሰትን አትውደድ፣ ፍጻሜዋ ይጎዳሃልና። በሽማግሌዎች መካከል ብዙ ቃል አትናገር፣ በአፍህ የተናገርከውን ስእለትህን አትመልስ፣ ቃልህንም አትለውጥ። የእጅህንም ሥራ አታቅልል፣ ፈጣሪህም የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልመዋል። የዋህ ሴት የእግዚአብሔር ስጦታ ናት፣ ለብልህ ሴት ለውጥ የላትም። የምታፍር ሴት በበረከት ላይ በረከት ናት፣ ለትዕግስተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ በአማረ በቤቷ ውስጥ ነው። የተቀደሰችው መብራት በመቅረሷ ላይ እንደምታበራ እንዲሁ የብልህ ሰው የመልኩ ውበት በጸባዩ ውበት ነው። በብር ስህተት ላይ እንደቆሙ የወርቅ ምሰሶዎች በበጎ ስራ የቆመ የደግ ሰው እግር
አገባቡ እንዲሁ ነው። ልጄ ሆይ የበደልከው በደል የሳትከውም ነገር ቢኖር እንዳትደግመው ተጠንቀቅ። ስለቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሽሽ። ካገኘችህ ግን አትለቅህም። ጥርሷም እንደ አንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአትም ሁሉ እንዲሁ ናት። ካቆሰለችም ለቁስሏ ፈውስ የለም። መመካትና መኩራት ትዕቢትም ባለጠግነትን ያጠፉታል። እንደዚሁም የትዕቢተኞች ቤት ይጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮ ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ይመልሳል። ለሴት ልብህን አትስጣት፣ በወጥመዷ እንዳትያዝ። የሌላ ሚስትን አታባብል፣ በዘፈኗ እንዳታስት። ከዘፋኝ ሴት ጋር አትጫወት፣ ፍቃዷ እንዳያስት። ድንግልን አትቆንጥታት፣ ርስትህን እንዳታጣ። ለአመንዝራ ልቦናን አትስጣት፣ በከተማዎቹ መንገድ ዙሪያ አታማትር፣ አደባባይ አያስት። ከመልከ መልካም ሴት ዓይንህን መልስ፣ የሌላ ሚስትም ደምግባቷ አያስጎምጅህ። በሴት ደምግባት የሳቱ ሰዎች ብዙዎች ናቸውና፣ ስለዚህ ነገር ፍቅሯ እንደ እሳት። ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ድንጋይ ነው፣ በጽኑ ስንፍናው ሁሉን ያቦዝናል። ሰነፍ ሰው በተኛበት ቦታ እንደ ተጣለ ፈረስ ነው፣ የነካው ሰው ሁሉ እጁን ያራግፋል። ያልተቀጣ ልጅ ለአባቱ ኅፍረት ነው፣ ያልተቀጣች ሴት ልጅም የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች፣ የምታሳፍር ሴት ልጅ ግን ለአባቷ ሐዘን ናት። አባቷንም ታሳፍራለች፣ ባሏንም ታሳፍራለች። ደፋርም ናት፣ በሁሉም ዘንድ እጥፍ ትዋረዳለች። ሰውነቱ ከታመመና ሆዱ ከታሰረ ባለጸጋ ሰውነቱ ጤነኛ የሆነና ሆዱ የተከፈተ ድሃ ይሻላል። ሰውነትህ ጤነኛ ይሁን፣ ሆድህም የተከፈተ ይሁን፣ ይህም ከባለጠግነት ሁሉ ይሻላል። ከባለጠግነትና ከገንዘብም ሁሉ የሰውነት ጤንነት ይሻላል። በጤና ከመኖር ባለጠግነት አይመረጥም። ከልብ ደስታም የሚሻል ደስታ የለም። ከመረረ ኑሮና ከቁርጥማት በሽታ ሞት ይሻላል። በተዘጋፍ የሚቀርብ መብል ወደ መቃብር እንደሚወስድ እህል ነው። ለጣዖታት መስዋዕት ምን ይጠቅማል? እነርሱም አይበሉምና፣ እነርሱም አይጠጡምና፣ እነርሱም አያሸቱትምና። ወዳጅ ብታበጅ በችግርህ ወራት ወዳጅ አበጅ፣ ፈጥነህም እምነት አትጣልበት። ለጥቂት ቀን የሚሆን ወረተኛ ወዳጅ አለና፣ በመከራህም ጊዜ ከአንተ ጋር አይታገስም። ጠላት የሚሆንህና የሚሰድብህ፣ ሰውረህ የሰራውን ኃጢአትህንም የሚገልጥብህ ወዳጅ አለ። ስለ ማዕድህም የሚወድህ ወዳጅ አለ፣ እርሱም ከአንተ ጋር አይኖርም። በቸገረህም ጊዜ ይለይሃል። ባለጸጋ በሆንክ ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እርሱ ባለጋራ ይሆናል፣ እንዳታየው ይሰወርሃል። ከጠላቶችህ ራቅ፣ ወዳጆችህንም ተጠባበቃቸው። የታመነ ወዳጅ እንደ ጸና አላባሽ እግር ጋሻ ነው፣ እርሱን ያገኘ ሰው ድልብ አገኘ። ለታመነ ወዳጅ ለውጥ የለውም፣ ለደግነቱም ሚዛን የለውም። የታመነ ወዳጅ የሕይወት መድኃኒት ነው፣ እግዚአብሔርን የሚፈሩት ያገኙታል። እግዚአብሔርን የሚፈራ ሰው ወዳጅነቱን ያጸናል። ባልንጀራውም ብዙ ናቸው ብለህ ከኃጢአተኞች ጋር አንዳትሁን። ጥፋት እንደማትዘገይ አስብ፣ ሰውነትህን ፈጽመህ አዋርዳት። የኃጢአተኞች ፍዳቸው ትልና እሳት ነውና። በየነጋው ወዳጅ አትለውጥ፣ ስለ ቀይ ወርቅ ወዳጅህን አትጣ። መውደዷ ከወርቅ ይወደዳልና፣ ብልህና ደግ ሴትን አትጥላ። በእውነት በሚገዛልህ ቤተሰብህ ላይ ስለ አንተ ሰውነቱን አሳልፎ በሚሰጥህ በጓደኛህም ላይ ክፉ ነገርን አታደርግ። ብልህ ቤተሰብህን እንደ ራስህ ውደድ፣ ነጻ ታወጣው ዘንድ። ተንኮለኛ ብዙ ይተነኩልብሃልና ያገኘውን ሰው ሁሉ ወደ ቤትህ አታግባ። ቆቅ በወጥመድ ይያዛል፣ የትዕቢተኛ ሰውም ልቡ እንደዚሁ ነው። መከራውንም እንደ ጉበኛ ይመለከታታል። ተንኮለኛ ሰው በበጎ ፋንታ ክፉን ነገርን ይከፍልሃል፣ ሳይኖርብህ ነውርን ያወጣብሃል።
በእሳት ተግታግ ብዛት ፍሙ ይበዛል። ኃጢአተኛም ሰውም ሰውነቱን ያደድናታል። ክፉ ነገርን ይሰራብሃልና ሁልጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠበቅ። ባዕድ ሰውን ጆሮህን ወደ እኔ ያዘንብል፣ በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቋልና አጥንቶቼም እንደ ሳር ደርቋልና። ተቀሰፍኩ ልቤም እንደ ሳር ደረቀ፣ እህል መብላት ተረስቶኛልና። ከጮቴ ድምፅ የተነሳ ስጋዬ በአጥንቴ ላይ ተጣበቀ። እንደ ሜዳ አህያ ሆንኩ፣ ሌሊት በወና ቤት እንዳለ እንደ ጉጉት ሆንኩ። ተጋሁ በሰገነትም እንደሚኖር ብቸኛ ድንቢጥ ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅም ያለሁና መጠጤንም ከእንባዬ ጋር ጠጥቻለሁና። ከቁጣ መቅሰፍት የተነሳ አንስተህ ጥለኸኛልና። ዘመኔም እንደ ጥላ አለፈ፣ እኔም እንደ ሳር ደርቅ ያለሁ። አንተ ግን አቤቱ ለዘላለም ትኖራለህ። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 እስከ 9። ልጄ ሆይ ሕጎቼን አትርሳ፣ ልብህም ትእዛዛቴን ይጠብቅ። ብዙ ዘመንና ረጅም ዕድሜን ሰላምንም ይጨምሩልሃልና። ምጽዋትና ሃይማኖት ካንተ አይራቁ፣ በአንገትህ እሰራቸው፣ በልብህ ጽላትም ጻፋቸው። ባለሟልነትን ታገኛለህና በእግዚአብሔርና በሰው ፊት መልካምን አስብ። በፍጹም ልብህ በእግዚአብሔር ታምነህ ኑር፣ በራስህም ጥበብ አትዳገፍ። በመንገድህ ሁሉ ጥበብን እወቃት፣ እርሷም መንገድህን ታቀናልሃለች። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራው፣ ከክፋትም ሁሉ ራቅ። ይህም ለሥጋህ ፈውስ ለአጥንትህም ጠገን ይሆንሃል። እግዚአብሔርን በእውነት ባገኘኸው ሀብትህ አክብረው፣ ከእውነተኛ ፍሬህም ሁሉ። ልባም ሴት ለባሏ ዘውድ ናት፣ ክፉ ሴት ግን ነቀዝ እንጨትን እንደሚበላ እንደዚሁ ባሏን ትጎዳለች። የጻድቃን ሐሳብ ቅን ነው፣ ኃጥአን ግን ሽንገላን ያስተምራሉ። የኃጥአን ምክር ተንኮል ነው፣ የቅኖች አፍ ግን ይታደጋቸዋል። ኃጢአተኛ በተገለጠበት ይጠፋል፣ የጻድቃን ቤቶች ግን ጸንተው ይኖራሉ። የብልህ ሰው አንደበት በሰው ሁሉ ዘንድ ይመሰገናል፣ ልበ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የተጠቃ ሰው እንጀራ ጎሎት ራሱን ካከበረ ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን አለመመጽወት ነው። ምድሩን የሚያርስ ሰው እንጀራን ይጠግባል፣ ቦዘንነትን የሚከተል ግን የአእምሮ ድህነትን ይሰበስባል። በወይን ግብዣ ራሱን ደስ የሚያሰኝ ሰው በሰውነቱ ውርደትን። ለሰው ሁሉ ምስጢርህን አታውጣ፣ የወደድከውንም ሁሉ አትከተል። ምላሱ ሁለት እንደሆነ ኃጢአተኛ አትሁን፣ አንተስ በጥበብህ ጸንተህ ኑር። ቃልህም አንድ ይሁን፣ ለመስማት ፈጣን ሁን፣ ቃልን ለመመለስ ግን የዘገየህ ሁን። የምትነግረው ካለህ ለባልንጀራህ ንገረው፣ አለዚያ ግን እጅህን በአፍህ ላይ አድርግ። መከበርና መዋረድ ከቃል የተነሳ ነው፣ የሰውም ውድቀቱ ከአንደበቱ የተነሳ ነው። ሐሜተኛ አትሁን፣ በአንደበትህም አውታታ አትሁን። የሌባ ዕረፍቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነ ተገለጥ።